ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እኔ የስደት እህታችሁ ነኝና ሰላማችሁ ይብዛልኝ ያላችሁበት። እንግዲህ ትላንትና እዚህ ጋር ደስ የምልበት ትላንትና አርብ አይደለ? እዚህ ደስ የምልበት ቦታ እኔና የሴትዬ ጓደኛ ሄደን ነበረ። በጣም ደስ ያለኝ ግን ያው ትንሽ ነው የቀረጽኩት፣ ብዙም አልቀረጽኩትም እና ብዙ በቃ ብሔር ብሔረሰብ ያለበት ቦታ ማለት ነው ይሄ እና በጣም ደስ የሚል ነው። በጣም ደስ የሚል እንደውም ብዙም አላስገባሁትም። ቆይ እስኪ እንደውም ላካፍላችሁ ብዬ እንደዚሁ እየሄድን ወክ ወክ እያለ አሁን ደግሞ በጣም ሙቀት ነው፣ ሳውዲ ውስጥ ያለ ነው በጣም ሙቀት ነው እና ከዛ ውጡ 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 አሰኝም ታውቃለህ። ምክንያቱም ይበርዳል፣ ውሃው ራሱ ውሃቱ ምናምን በጣም ደስ ይላል እና እዛ ውስጥ ዞር ዞር እያለ እንደ አጋጣሚ አንድ እህቴን አገኘዋትና በጣም አሳዘነችኝ። በቃ ስደት አይኑ ይጥፋ የሚባልበት በፊት ስደት አይኑ ይጥፋ ሲባል ለምን እንደዚህ ይባላል? እኛ እየሰራን እየተቀየርን ያለ እንደ ምናምን ላለው ለካ እኔ ብዙ ጊዜ ስለማልወጣ ብዙ ችግር ብዙ ስቃይ ስለማላይ መሰለኝ እና አሳዘነችኝ። እና በጠለብ ቤት ነበር የመጣችው። በጠለብ መጣች አረጉቷ ማለት ነው የመጣቻት። መታ በስንተኛ ወሬ ነው ያረፈችው አለች አረጉቷ ማለት ነው። እና እንደ አጋጣሚ እሷ ስታርፍ የአረጉቷ ጓደኛ ልጅ ወሰደችኝ አለች። አሁን ለራሴ ይዛታለሁ ምናምን ብላ ያንን እንኳን ወደ ቢሮ መልሱኝ ስላት በቃ እኔ እሷ እንደምትከፍልሽ ከፍልሻለሁ፣ ከእሷ የምትፈልጊው ነገር ፓስፖርትሽ ምናምን እቃመሽ ምናምን እኔ አሳድስልሻለሁ ለምቀጥለው ምናምን ብላ እዚህ ሸንፍና አድርጋ ስትወስደኝ እኔም ደግሞ ያው ችግር የለውም ምናምን ብዬ እዛው ቀጠልኩ አለች ልጅቷ ማለት ነው። እና አሁን ሄዳ ረውታ ሞታ በስንተኛ ወሯ በቃ ተቀየረችብኝ። ቅባት የለም ምግብ እስከ ህዝብ ነው ምናምን አለችኝ በጣም እና አሁን ግን ለመግባት ያው 5 ወር 6 ወር ነው ምቀረኝ አለች። እንግዲህ የምችይው ከሆነ ችለሽ ጨርሰሽ ወደ ሀገርሽ ያብቃሽ። አሁን ደግሞ እንደመጡ ማለት ነው። አሁን ለምሳሌ በጠለብ ቤት የሚመጡ ልጆች መጥቶ በሶስተኛ ወር ቤት ካልቀየሩ 3 ወር ካለፋቸው በቃ ምንም እንትን ለውጥ የላቸውም እና እንደመጡ ካልተስማማቱ ቶሎ መቀየር አለባቸው እንጂ ቆይቶ መቀየር ስለማይቻል እንግዲህ ቻዩ እግዚአብሔር ከአንቺ ጋር ይሁን ደርሰሻ ምናምን ብዬ እሷን አንጻንቼ ወደዛ ሴትዬ ጠፋችብኝ። ስፈልጋት መጨረሻ ላይ ደውላ አገኘችኝ። ይሄ ውርደት እና እንዴ ውዶቼ እና ራሳችሁን ጠብቁ። ደግሞ አዲስ የምትመጡ ልጆች ካላችሁ የምትሰሩበት ቤት ሰዎቹ ካልተስማማችሁ ቶሎ ቤት ቀይሩ። ደግሞ